ሱሪ የለበሰ من اهل السنه ሱናን መያዝ አይችልም ያለ የለም ሙብተዲዕም አናደርግም ወንድሞቻችን በዚህም ያወጣንበት ነገር የለም ነገር ግን እንደ ምክር ነው የምንነጋገር እንደ ተሸቡህ ሰራዊን ይሄ በንጥሎን የሚባለው በንጥሎን ዘመን አመጣሽ ወይንም የታይላንድም ሱሪ ይሁን የጣሊያንም ሱሪ ይሁን ዲዛይኑ ከዛ ነው አብዛኛው የመጣው ዲዛይን ከዛ ነው ሀበሾች አያውቁትም ነበር ጀጠባብ ምንም ይባል ነበር ሱሪ ቁምጣ ነበር የሚታወቀው ወይ ደግሞ በጨፋው ዓለም በደወይ ምናምን ሽርጥ ነው የሚታወቀው በሶማሌ ሽርጥ ነው የሚታወቀው በአፋር ሽርጥ ነው የሚታወቀው ወደ ላይ ብትሄድ የራሱ የባህል ልብስ ነው ያለው አማራው ክፍል ይሄ የታወቀ ነው አዲስ የመጣ እንደሆነ ማንንም ያውቃል እምነቱ ሙስሊሞች ብቻ ሳይሆኑ ሌላ አካልም ያውቃል እስኪ ወደ ኢትዮጵያ ወደ ባህላችን እንመለስ ይላሉ የኢትዮጵያ ባህል እንዳልሆነ ሁሉም ያውቃል ስለዚህ ምንድነው ዋናው ነገር በንጥሎን ለሁ አፈታን ይላሉ ታላቁ ኢማም አልባኒ ረሂመሁላህ ከመነሻ ነው የተነሱ እሳቸው እንደሚሉት ሌላም አካል የሚፈቅድ ይኖራል ነገር ግን መነሻቸው የሚያሳምነን ብዙ ነጥቦች አሉ ምን ሰራዊ ወይንም በንጥሎን የሚባል ነገር ለሁ አፈታን ሁለት አፋል ሁለት ማለት ሁለት አፋት ማለት ሁለት አደጋዎች ማለት ነው አንደኛ ይحجሙል አውራ አውረትን ምን ያደርጋል ግልጽ አድርጎ ያወጣል ይሄንኛው ባትን ወይም ደግሞ መቀመጫን ስንጥቁን እስከ ማሳየት ድረስ ማለት ነው hatta ራሱ የወንድ ባለ ዳሌ ያለ አዎ ዳሌ ያለው ወንድ ይሄ ስፋቱ የሚታወቅ የሚያስታውቅበት ማለት ነው በሱሪ አማካኝነት ስንጥቁ ይወጣል ይሄ እስከሚታይ ድረስ ነው የሚገለጸው አሉ በተለይ ሶላተል ጀማዓ ላይ እፊት ላይ የሚቆም ሰው ይሄ ይታያል አሉ አንዱ አፋት ይحجሙል አውራ تحجيم العورة حفرة جلال أقولتو إني هو تأكونه دكمو كلهم علماء أشنا شيء تناقروا تبزلي تاوبلو دكمو سيمتا بنتلون يمتاو عورة تحجيم دادر قتدرقون يتسرّوا لمن بديزاين نوع مسرّوا بديزاين نوع مسرّوا إيه سلوهنا نو إيه عند فاتحة فاتان يحجم العورة كل التانية سوت سوري يلبسه عند الزين يلالو إيه نكمل بفيد مجمريا جلبية خلاف يلبت من يا سنان ولا المكو جلبية واجب نو شرط واجب نو سنان ومبال كويل ما ناله قل نقر قل يا مسلموش بهالنو لبسه تسفكاك لباتنو صلاة لا يندى يبلاش بنو تحجم العورة عنده كيف يكون للرجال فضلا عن النساء سيتو تشكرنا لو عندك وايد فكر تحجم العورة لا سيت عندي ما يفكر منو لو عندي ما يفكر تحجم العورة سوري يلبس سو أجر تيشرت يلبسنا ركوع سيادر كهلا ويقالت عليه إيه من ده تادر قلنا استمر صلاة هذا اللي عبادة هذا اللي شرط أنت منهم ياسوبه شرط يا مسلمون تلبسنو جلبي يا مسلمون تلبسنو صحابي يوتشكو قميص لبسوا شرط لبسوا تلاسي وابو ينبروا مقفر أكاته منقر أكاته من كساكس أكاته بس تاو لمن ينقر من نشاي هونال لمن توتروا إيازال بزي عندنا هنا هولاد تانية عندنا صلاة العادي جاي فترة بنا عندنا تحجم الأورال كواتشو حفرة جلان عبولتو يا وطا سوري ميكالكلو وبلو ينقران سوري ميكالكلو كم مثل ما نخلف بتن لبسوا بلا بتن قراتشو إنه خيرنا النزا سوري ميكالكلو تعلو إندز عقيدات عقيدة يتناقرنا توحيد يتناقرنا وريبورت لنا لند زين السماء قربي اللي بنمكو زاري أسقط بتشالو زاري سلا توحيد دعوة الجن بربي ريبورت لنا تبنقري اللي بني لند زين السماء لتو قراءة مية كررنا الإرشاد يكررنا كتاب التوحيد يكررنا كتاب التوحيد فوزان يكررنا والله عقيدة على إند سلفيوش كتو ما نال كتو ይሄ በጣም እርግጠኛን ተከክለኛ እርግጠኛ ሆኜ የምናገረው በሱሪ የሚተቸን አካል ራሱ አቂዳ ላይ ፍጹም አቂዳ ላይ ጎበዝ እንደሆኑ ሰለፊዮችን ጠንቅቆ ያውቃል ሁለተኛ አቂዳ ቅድሚያ እንደምንሰጥም በደም ውስጡ ይረዳል ያውቃል ግን ትቢት ያዘች ትቢት ከያዘው ምን እናደርጋለን አንደኛ በዚህ ነው ይحجሙል አውራ ሁለተኛ ሱሪ የሚከለከልበት ምንድነው ተሸቡህ ቢልኩፋር ካፊሮች ጋር መመሳሰል ተሸቡህ ላይ መሻይኾች የሚሉት ነገር አለ ኢብኑ ዑሰይሚን መካከል ላይ ሙስሊሙ ማህበረሰብ ውስጥ ኩፋሮችን በተመሳሳይ ከለበሱትና ከተሰራጨ ተሸቡህ አይሆንም ብለው የሚናገሩት አለ ሌሎቹ ደግሞ ሲጀመር መጀመሪያ የነሱ ነው እነሱ የሚታወቁበት ነው እነሱ የተገለጹበት ነው አስለመድነውና ነው ታዲያ አንድን ተሸቡህ የሚፈጥር ነገር በማስለመዳችን ተሸቡህነቱ ይለቃል እንዴ ይሄ ያመጣል ጥያቄ ተሸቡህነት እነሱም ስለለበሱት እኛም ስለለበስ ነው አሁን እኮ አሰላሙ አለይኩም ለማለት ኤርሚያስ ይሁን መሐመድ ይሁን የታቀዋል እንታቀዋል በምን ታቀዋል ምን መለያ ምን አለ ምን መለያ ያፍራል ኩፍያም ያፍራል ጥምጣምም ተው ገጭ አድርጎ የለበሰው ላንግራል ቃሪያ ሱሪ ነው የሚለብሰው እነዛ ሱሪ የሚከለክሉት ይሉታል ቃሪያውን አውልቃት ግን አይደል
አይደለም እዚህ ያለው ንጎኑ ያለው እየተኛበት ይሄ ቃሪያ ያለበሰ ልጅ ወየውለት ያወቀበት ለት ያለን ሰው ያወቀበት ስለዚህ እንዲህ ይላሉ ይሄ ታላቅ ሸህ ከዚህ ሐዲስ በመነሳት ነብዩ አለይሂ ሰላቱ ወሰለም ቡዒቱ በይነ የደይ ሰዓ ቂያማ ቀን ፊት ለፊት ላይ ነው የተላኩታሉ ነብዩ አለይሂ ሰላቱ ወሰለም ረሱሉ አለይሂ ሰላቱ ወሰለም ሐታ ይዕበድ አላህ ወህዳ አላህ በብቸኝነት እንዲመለክ ቂያማ ቅርብ አካባቢ ነው የተላኩታሉ ነብዩ አለይሂ ሰላቱ ወሰለም ወጁዒለ ሪዝቂ ተሕተ ظل رمحي ሪዝቄ ከሰይፌ ጥላ ስር ተደርጓል አሉ ነብዩ አለይሂ ሰላቱ ወሰለም وجعل الظل والصغار على من خالف امري የበታችነት ውርደት የኔን ትእዛዝ ለተቃረነና ለነቀፈ ሰው ተገብቶታል አሉና ወመን ተሸበሐ ቢቀውም فهو منهم በሰዎች የተመሳሰለ ከሰዎች ነው አሉ ነብዩ አለይሂ ሰላቱ ወሰለም ሰዎችን የመሰለ ከሰዎች ነው ያዝልኝ ይቻባባል من تشبه بقوم فهو منهم أقل ما يفسر هذه الجملة يها حديث عنده زق بلن بنفسره ما ابن تيمية رحمه الله حرام من يهونه على الأقل ስለዚህ ካፊር የሚታወቅበት የሚገለጽበትን ባል አንጥቶ ሙስሊሞች መካከል ለምን ይዘረጋዋል ሰው من تشبه بقوم فهو منهم ነብዩ አለይሂ ሰላቱ ወሰለም فيما رواه امام مسلم رحمه الله ነብዩ ዘንድ جاء رجل الى النبي صلى الله عليه وسلم فسلم ነብዩ ዘንድ መጣና السلام عليكم አላቸው ረሱሉን አለይሂ ሰላቱ ወሰለም እንዳል هذه من ثياب الكفار ይቺ የካፊሮች ልብስ ስለሆነች አውጣታሉ ነብዩ አለይሂ ሰላቱ ወሰለም እንዳትለብሳታል የካፊር ልብስ መሆኑ ከታወቀ የእምነት ልብስ ብቻ ነው ለምን ተታወቅበታል እነሱ የታወቁበት ከነሱ ታይላንድ ባህሉን ከለበስን በኋላ የአሜሪካን ባህል ከለበስን በኋላ ለመደው ከተለመደ በኋላ የኛ ሆነ ላ ለምንድን እመር ተዋብበት በሸረጠ እመርበት አጊጥበት ይሄንን ሁን ነው እንጂ አለበለዛ ይሄንን አትስራ በካፊሮች አትመሳሰል ታው ነው የተባለው እንጂ ሱሪ ለብሳል ሄድ ከዚህ ድራሽን አጥፋ አንተን ብሎ አህሉ ሱና ብለን የተናገርነው ከአህሉ ሱናነት ያስወጣ ነው የለም ላ ተክذبوا علينا አትዋሽብን አደራ በሏቸው ንገሯቸው